ለምንድን ነው መጽሐፍ ቅዱስ ደስ ያለው ማንንም ቢኖር ይዘምርም ያለው? ለምን ድምጽ ያለው ይዘምር ለምን አይልም? እንደውም አንዳንድ ቸርች ቮካል ተፈትነ ነው የምትገባው። ቁጭ ይላሉ 3 ዳኞች፣ እስቲ ምትሲው መዝሙር ዘመሪ ምን ማለት ነው? ቸርች አይዶል ማለት ነው። ከዛ ደስ ወድቀሻል፣ ትንሽ እንትኑ ተንሸራተተብሽ፣ ከፍ አለ። ከዛ ምርጥ ድምጽ። ለምንድን ነው ግን ባይብሉ ድምጽ ያለው ይዘምር የማይለው? አንድ እስትንፋስ ያለው ሁሉ ያለው ለምንድን? አንድ ሁለተኛ በግሉ ደግሞ ሶሎ የፈለገ ደስ ያለው ማንንም ቢኖር ይላል። እሱ ደግሞ ሶሎ ነው። ለምንድን ነው ያለው? እንዲህ ስንል ሳይንሱ የሚያውቅ ሊቃወመን ይችላል። እኔ መንፈስ ላይ ነኝ ያለሁት እና ለምንድን ነው እንደዛ ያለው? ደስ ያለው ማንንም ቢኖር ተነስቶ ያንቋርር፣ መብቱ ነው። ለምን? ሰማይ ሲደርስ ውብ ድምጽ አይደርስም። የሚያንቋርረው ድምጽ አይደርስም። የአንዳንድ ሰው ድምጽ ማይኩ ራሱን ይዘጋል። ታውቃለህ አይደል? እቺ ኦን እና ኦፍ አለች። አንዳንድ ሲጀምር ራሷ የምትመልሳለች። በጣም ኦቨርሎድድ ነው በቃ ሰውየው። እና ግን ለምንድን መጽሐፉ ለሁሉም የፈቀደው? ለምንድን ነው የፈቀደው? ኤላይ ኤዲተር አለ፣ መካከለኛ አለ። የማንንም ድምጽ ተስተካክሎ ነው የሚገባው። ዝም ብሎ እንደወረደ በእኛ አማርኛ አይገባም። ኢየሱስ ስራው ምንድን ነው? ኤዲት ማድረግ ነው፣ አስተካክሎ ምናምን